ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ሊረዝም ስለሚችል ሼር ኮፒ ሊንክ በማድረግ ተባበሩኝ። መልክቴ ለዱባይ እህቶቼ ነው። ሳሪን፣ መሲን፣ ሙኒትን፣ ነፂን፣ ጁዬን ሁላችሁንም በከይር ስራ ላይ የምትገኙ እባካችሁ በአላህ ስም ይዣችኋለሁ። ለአንድ ጊዜ ብቻ ቆም ብላችሁ የሰውን ወሬ ሳትሰሙ ሀቢባን ተረዷት። ሀቢባ ፓስፖርቴን አድሳችሁ ትኬቴን ቆርጣችሁ ለሀገሬ አብቁኝ። እናቴ ቪዲዮ እያየች ኮሜንት እያነበበች ሌላ ህመም ሆኖባታል እያለቻችሁ ነው። የተዋጣው ብር በኢትዮጵያ 8000 አንድ ሰው 4000 በኢማራት ደግሞ 200 ድርሃም ነው ገቢ ይሆነልኝ። ማየት ይቻላል። በየቦታው ይሄርሽ ብር እየሰበሰብሽ ነው ተብያለሁ። ምንም ነገር አልፈልግም። የዱባይ ነገር ያለቀለት ጉዳይ ስለሆነ እባካችሁ ፓስፖርቴን አድሳችሁ ትኬት ቆርጣችሁ ላኩኝ እያለቻችሁ ነው። ሌላው ማህበረሰቡን በተመለከተ ሴት አይደለችም ወንድ አይደለችም እያላችሁ ለምታሳቅቋት እያንዳንዳችሁ ከፈለጋችሁ ቤታችሁ ውስጥ ይግባ። እቺ ልጅ ወዳና ፈቅዳ አይደለም ያመጣችሁ። አረቦቹ ደግሞ ከፈሩ ሀቅ አላቸው። እናንተ ግን መንገድ እንኳን እንዳትወጣ የምታደርጓት ጎረምሶችም አላችሁ ሴቶችም አላችሁ። ለአላህ በጣም ቀላል ሁሉን ነገር መስጠት ለሚፈልገው ይሰጣል። ተው አላህን ፍሩ። እኔ እዚህ ላይ ልልም የምችለው እባካችሁ እህቶቼ እናንተ ከዚህ የበለጠ ነገር መስራት ትችላላችሁ፣ ማድረግ ትችላላችሁ። ሀቢባን ፓስፖርቷን አድሳችሁ ትኬት ቆርጣችሁ ወደ ሀገር ላኳት። ባላህ ይጃችኋለሁ። ለምን እቺ ልጅ ነገጧት አንድ ነገር ቢሆን እኔ ሀቢባ ብቻ አይደለችም የምታሳዝነኝ፣ ወላጅ እናት እየተከታተለች ያለች ነች። ራበኝም ትበል ይክፋትም ይስደቧትም ሌሎች ሰዎችን በሷ ላይ ሲያወሩ እናት ትከታተላለች። አኪድ እናንተ ለእናቶቻችሁ ይሄን ነገር አትፈቅዱ። እባካችሁ ልለምናችሁ። እኔ ማድረግ የምችለውን ነገር አደርጋለሁ፣ ግን በእናንተ በኩል ደግሞ ይሄ ነገር በጣም ቀላል ነው። ይሄን ቪዲዮ ሼር አድርጉልኝ።